ስውሯ ማርያም አይኔ ያየውን መሰክራለሁ። ስውሯ ማርያም ስውሯ በጣም አመሰግናለሁ። የስውሯ ማርያም እንደዚህ ሆነ። እኔ ላገለግል ነው የወጣሁት። በእውነቴ ዛ ቦታ ላይ እኔ ለአገልግሎት መጠራቴን ራሱ እግዚአብሔርን አመሰግነዋለሁ። ዛ ቦታ ላይ የጋበዙኝ እህቶቼ ለጊዜው ድንግል ማርያም ታውቋቸዋለች፣ ከዚህ ስርም እንዳላችሁ አይቻለሁ። እጅግ በጣም አድርጌ በመቤቴ ስም አመሰግናለሁኝ። እኔ ሳይገባኝ ደካማውና ያንን ቅዱስ ቦታ አመስግን፣ ድንግል ማርያም የምትሰራውን በአይነ ተመልከትና አስተምር ብለው ጠሩኝ። እኔን ድንግል ማርያም እንደ አዲስ ሰራችኝ። እኔ ደካማው ልጇን አስተካከለችኝ። እኔ ጎስቋላው ልጇን ድንግል ማርያም አስተካክላ ሰራችኝ። በቦታዋ የሰው ተአምር ሳይ አይኔ በእንባ ታጠበ። አቤት ድንግል ማርያም እናቴ ልጆቿን ሰበሰበች በቦታዋ። ድንግል ማርያም ስብስብ ባደረገች። የተበታተኑት ኃጢአት የወረሰውን ሱስ የወረሰውን ጭንቅ ያለውን ቤት ውስጥ የቀረውን መጋረጃ የተጋረደበትን መርፌ የሰለቸውን መታከሚያ ያጣውን ድንግል ማርያም በደጇ ላይ እየፈወሰች ነው፣ እየፈታች ነው። ምን አየህ ካላችሁኝ አንድ ያስደነቀኝን ታሪክ ልንገራችሁ። ባልና ሚስቶች ናቸው። እግዚአብሔር በእድሜ ያከበራቸው፣ እድሜያቸው ወደ 60 አካባቢ የሚጠጋ ባልና ሚስቶች ናቸው። ባል ታመመ። እናት ወይም ደግሞ ሚስትየው እጅግ ተጨነቁ። ሆስፒታል ወሰዱ እና ሆስፒታል ሲወስዱት የልብ ውስጥ የሚገባ ባትሪ አለ። ያንን ወደ 500 ሺህ ብር ግዙ ተባሉ እና ያንን ባትሪ ለመግዛት 500 ሺህ ብር ተጠይቀዋል። አይ የስውሯ ማርያም ብዙዎችን ስትፈታ ሰምቻለሁ፣ ቆይ ሌላ ነገር አናደርግም፣ አንተ እዚህ ተኛ፣ እኔ እዛ ሂጄ እለምናለሁ አለች። ሰውየውን የታመመውን አስተኝታ ሄደች። ስውሯ ማርያም መታ አለቀሰች። ከዛ በኋላ ጸበል ይዛ የቅቤ እምነት ይዛ ወደ ተመለሰች። እንደ ተመለሰች ያንን የቅቤ እምነት ቀባች፣ እምነቱን ቀባች፣ ጸበሉን አጠጣችው። ሰውየውን ለሕክምና ሲወስዱት የልብ ባትሪ ይግባል የተባለው ምንም አይነት ሕክምና አያስፈልግህም፣ የልብ ምት ተስተካክሏል፣ ግን ምን አይነት መድኃኒት ወስደሃል ተባለ። አይ መድኃኒቴን አግኝቻት ነው። የኢየሱስና ድንግል ማርያም ጋር ባለቤቴ ሄዳ ነበረ። በባትሪው ፈንታ ድንግል ማርያም ልብ ሆነችኝ። ይህንን ተአምር ዓለም ይስማ። ድንግል ማርያም ተስፋ የቆረጡትን መታከሚያ ያጡትን ቀኑ የጨለመባቸውን ሁሉ ድንግል ማርያም ከፍ እያደረገች ነው። አዎ የታመሙት እየተፈወሱ ነው በደጇ። ሽባ እየተተረተረ ነው በደጇ። አይነ ስውር እየበራ ነው በደጇ። ስለዚህ ለድንግል ማርያም ክብር ይሁንላት። ብናመሰግን እንከብራለን፣ ባናመሰግን ብንሰስት ብዙ ነገር ልናወራ እንችላለን። ተውት፣ ድንግል ማርያም የትም ቦታ ትሰራለች። አቤት በዛ ቦታ የሚሰራው ስራ። ስለዚህ የስውሯ ማርያም ወዳጆች የሆናችሁ፣ የተክለ ሃይማኖት ወዳጆች የሆናችሁ እንዲህ አይነት ተአምር ስንነግራችሁ ተአምር ፈላጊ እንድትሆኑ አይደለም። እመቤቴ ያለችላችሁ ተስፋ እንዳትቆርጡ አይዟችሁ ልንላችሁ ይሄንን ለማለት ያክል ነው ማለት ነው። እጅግ አድርጌ አመሰግናለሁ።